አፍሪካውያን የደቡብ አፍሪካውን አይነት የዘረኝነት ነጸብራቅ ከማስተጋባት ተላቀው የበለጠ አንድነታቸውን የሚያጠናክሩበት ጊዜ ላይ መድረሳቸውን ከዓለም የጤና ድርጅት WHO የወጣው መረጃ ያመለክታል። አፍሪካውያን የደቡብ አፍሪካውን አይነት የዘረኝነት ነጸብራቅ ከማስተጋባት ተላቀው የበለጠ አንድነታቸውን የሚያጠናክሩበት ጊዜ ላይ መድረሳቸውን ከዓለም የጤና ድርጅት WHO የወጣው መረጃ ያመለክታል። የዓለም ጤና ድርጅት ማስጠንቀቂያዎችን እያከታተለ ሲያወጣ በቅርበት የሚገኘው CDC አፍሪካ ደግሞ የስጋት መጠኑን በመቀነስ ላይ ይገኛል። በዲሞክራቲክ ሪፐብሊክ ኮንጎና በዩጋንዳ ተከስቷል የተባለው የኢቦላ ቫይረስ መቀስቀስ በአፍሪካ በተለይም በመካከለኛውና በውስን የምዕራብና ምስራቅ አፍሪካ ሀገራት ላይ ያለው ታሪካዊ ክስተት በጥቁር መዝገብ ላይ የሚካተት ነው። ሀገረ ኮንጎ ከዚህ ቫይረስ ጋር በተደጋጋሚ ስሟ ይነሳል። ዜጎቿንም በተደጋጋሚ ጊዜ በአስከፊ ሁኔታ አጥታቸዋለች። አሁን ላይ ከተጠረጠሩት 300 ሰዎች ውስጥ 88ቱ ሕይወታቸው ቢያልፍም ክስተቱን ወረርሽኝ ብሎ ለመፈረጅ ቅድመ ትንበያዎችን አላሟላም ሲሉ የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ይገልጻሉ። ነገሩ በዲሞክራቲክ ሪፐብሊክ ኮንጎ መከሰቱ ግን በተለይም ለጎረቤት ሀገራት ከባድ ደረጃ ላይ የሚቀመጥ ስጋት ነው ሲሉ ገልጸውታል። ዲሞክራቲክ ሪፐብሊክ ኮንጎ ከዚህ ቫይረስ ጋር በተደጋጋሚ በመጋፈጥ ቀዳሚ የዓለማችን ሀገር ናት። ሀገሪቱ ጊኒ፣ ላይቤሪያንና ሴራሊዮንን በማስከተል በዚህ ቫይረስ ቀዳሚ ተጠቂ ስትሆን እንደ አውሮፓውያን አቆጣጠር ከ1976 ጀምሮ በዲሞክራቲክ ሪፐብሊክ ኮንጎ ኢቦላ የሚባለው ቫይረስ በዜጎቿ ላይ አሉታዊ ስነ ልቦናዊ ጫና ፈጥሯል። በሳይንሱ ዓለም ከተለያዩ የዱር እንስሳት በመነሳት በሌሊት ወፍ አማካኝነት ተራብቶ ይሰራጫል የሚባለው ይህ ቫይረስ ኢቦላ ከተሰኘው የኮንጎ ወንዝ አቅራቢያ መገኘቱን ተከትሎ የወንዙን ስያሜ ይዟል። በቀጥታ ንክኪና ከሰውነት በሚመነጩ ማናቸውም ፈሳሾች እንደሚተላለፍ የሚነገርለት ይህ አስፈሪና አደገኛ ቫይረስ በ21 ቀናት ውስጥ ራሱን ሳይገልጥ ቆይቶ ነገር ግን ሕይወት የማሳጣት አቅምን ይዞ ይፋ የሚሆን ነው። አሁን ተከሰተ የተባለው የኢቦላ ቫይረስ በሰሜን ምስራቅ ኮንጎ ኢቱሪ ግዛት ሲሆን በአካባቢው በቂ የሆነ የጤና አገልግሎት አለመኖሩ ጉዳዩን አሳሳቢ ያደርገዋል። በሌላ በኩል ቦታው ለዩጋንዳና ደቡብ ሱዳን የቀረበ ወይንም የድንበር አዋሳኝ በመሆኑ የነገሩን ጥንቃቄ ድንበር ተሻጋሪ እንዲሆን ያደርገዋል። ይሁንና ሁለቱም ተዋሳኞች ቢሆኑ በዚህ አካባቢ ያላቸው የጤና መሰረተ ልማት ደካማና ኢቦላን ለመቋቋም የሚያስችል አለመሆኑ ነገሩን ከቀጠናዊ ችግር ወደ አህጉራዊ ትብብር መኖር ከፍ የሚያደርገው እንደሆነ ይታመናል። ኮንጎ ውስጥ የዚህ ቫይረስ መከሰት አስቸጋሪ የሚያደርገው ሌላው ጉዳይ በመላው ሀገሪቱ በተለይም በኢቱሪ ግዛት የሚደረገው የታጣቂዎች ግጭት ነው። በዚህ ግጭት ምክንያት በአካባቢው እንደ ልብ ተንቀሳቅሶ መስራት አዳጋች ሲሆን በበሽታው መከሰት መሃል ግጭቱ አለመብረድ ሌላው ከባዱ አጋጣሚ ሆኗል። የኢቱሪና የመላው ኮንጎ መሰረተ ልማት ውስንነት የተከሰተውን ቫይረስ ለመክታትና ስርጭቱን ለመቀነስ የሚደረገውን እንቅስቃሴ የሚገታው ተግዳሮት ሲሆን ይህ ሁኔታ የዓለም ጤና ድርጅትን CDC አፍሪካንና መላውን ዓለም ያሳሰበ ጉዳይ ሆኗል። ዴሞክራቲክ ሪፐብሊክ ኮንጎ በበርካታ ግዛቶቿ የሚሰራው የማዕድን ማውጣት ስራ በኢቱሪም ግዛት የሚከናወን ሲሆን የዚህ ግዛት የማዕድን ማውጣት ስራ ረፍት የለሽና በርካታ ዜጎችን የሚያሳትፍ መሆኑ የቫይረሱን ስርጭት ሊያፋጥነው እንደሚችል ተገልጿል። ሀገሪቱ 17 ጊዜ የኢቦላ ቫይረስ ወረርሽኝን ያስተናገደች ሲሆን እንደ አውሮፓውያን አቆጣጠር ከ2018 እስከ 2020 በዘለቀው የቫይረሱ ወረርሽኝ ቆይታ ከ2300 በላይ ዜጎች የመጥፎ ታሪኳ ክብረ ወሰን ሆነው ተመዝግበዋል። ባለፈው ዓመት የኢቦላ ቫይረስ ተከስቶባት 34 ዜጎቿን ያጣችው ዩጋንዳ አሁንም ከዲሞክራቲክ ሪፐብሊክ ኮንጎ ጋር በምትዋሰንበት ድንበር አቅራቢያ የቫይረሱን ተጠቂዎች አግኝታለች። ሀገሪቱ በከፍተኛ ሁኔታ የሚደረጉ እንቅስቃሴዎችን እንድታግድ የተጠየቀች ሲሆን የWHOና የCDC አፍሪካ ማስጠንቀቂያ ግን ከሶስቱ ሀገራት ሰፋ ያለ ሆኗል። በዚህ መሃል CDC አፍሪካ ያሳወቀው የቫይረሱ መከሰት ለጉዞ ገደቦች መንስኤ መሆን የለበትም የሚለው መረጃ ቀደም ብሎ ከተነገረው ጋር የሚጋጭ ሆኗል።
ጉዳዩን አስመልክቶ የአሜሪካ ጤና ቢሮና አንዳንድ አውሮፓውያን ለማሳለፍ የሚያዘጋጇቸው ውሳኔዎች ተገቢ አይደሉም፣ ሩቅና ገጠራማ አካባቢ የተከሰተውን ቫይረስ ሰበብ አድርጎ የሚደረጉ የጉዞ እቀባዎች አፍሪካን የበለጠ ይጎዳል የሚል ፍራቻን አንግሷል። በሌላ በኩል የዓለም አቀፍ የረድኤት ተቋማት ትብብር በተቀዛቀዘበት በዚህ ወቅት ይህ ቫይረስ መከሰቱ ለችግሩ መባባስ መንስኤ ይሆናል የሚል ስጋትን ፈጥሯል። የዓለም ጤና ድርጅት ደግሞ ዓለም ለቀጣዩ የቫይረስ ወረርሽኝ ራሷን ታዘጋጅ የሚል መልእክት በማጋራቱ ስጋቱንና ፍራቻውን ከፍ አድርጎታል። በቀደሙት ጊዜያት የWHO ስራ የዚህ አይነት ክስተት ሲያጋጥም ማስጠንቀቅን በማስቀደም አስፈላጊ የሚላቸውን ድጋፎች ማቅረብ ነበረ። ይሁንና ካለፈው የፈረንጆቹ 2025 ዓመት ጀምሮ ስራውን ወደ ፋይናንስ ማፈላለግ በማዞሩ የመከላከል አቅሙን አዳክሟል። ይህ የተፈጠረው የዓለም መንግስታት በችግሮች ጊዜና ከዛም በፊት የነበራቸውን የትብብር ተግባር በመተዋቸው እንደሆነ ይገለጻል። የአሜሪካንን እግር ተከትለው ከትብብር ማዕቀፎች የወጡት ለጋሽ ሀገራት ኢቦላን በመሰለ ፈተና ሀገራት እንዲፈተኑ አድርጓል። የተለያዩ ሀገራትና ቀጠናዎች ይህንን ተከትሎ የቅርብ ትብብር ዘመቻቸውን ያቀጣጠሉ ሲሆን አፍሪካም ለዚህ ተግባር የራሷን መንገድ ጀምራለች። አጀንዳ 2063 አፍሪካውያን ከሚያሳኳቸው ጉዳዮች አንዱ የአህጉሪቱን ዜጎች የጤና ሁኔታ ማሻሻል ሲሆን ከውሃ የጀመረው ግብ በራስ አቅም ለመተግበር እየተንደረደረ ይገኛል። አፍሪካ በህብረቷ በኩል የጀመረችው መቀራረብ የደቡብ አፍሪካውን አይነት ችግር አስወግዳ መተባበር ያለባት ጊዜ ላይ ስለመድረሷ በርካቶች እያነሱ ይገኛሉ። የዚህ አይነት ትብብር የሚመጣ ከሆነ ኢቦላንም መቆጣጠር የሚቻል ስለመሆኑ ከዚህ በፊት የተደረጉ የአፍሪካውያን ሐኪሞች ትብብር አመላካች ሆኖ መቀመጥ ይችላል። CDC አፍሪካ፣ አልጀዚራና ኢንሳይድ አፍሪካ የዘገባው ምንጮች ናቸው።